በመጨረሻም በጣም የሚያሳዝን ዜና ልነግራችሁ ነው። ከአፕዴት ጋር በተያያዘ ከዋን ዌይ አፕዴት ጋር በተያያዘ ጋላክሲ ኤስ23 አልትራ፣ ኤስ23፣ ኤስ23 ፕላስ፣ ኤስ23 ኤፍ ያላችሁ ሰዎች እንግዲህ አዝናለሁ። ሜቢ ኤስ23 ኤፍ ስንመጣበታለሁ። ኤስ23 ሲሪሶች ከዋን ዌይ 9 አፕዴት በኋላ ምንም አይነት አፕዴት የማይቀበል ይሆናል። ኢቭን ዶ ዋን ዌይ 9.5 አፕዴት አይቀበሉ ማለት ነው። ለምንድን ነው የሚለውን ስንመለከት ስልኩ እንደምታውቁት የወጣው 2023 ላይ ነው። ማለትም አንድሮይድ 13 ነበር የተጫነበት። ዛት ሚንስ ለ4 ዓመታት ነበር አፕዴት እንዲያደርግ የተፈቀደለት። ይህም ፔሪዱን ስናሰላው እስከ አንድሮይድ 16 ዋን ዌይ 8.5 ድረስ ተቀብሏል። ሆኖም ግን ካልኩሌት ስናደርገው እስከ አንድሮይድ 17 ድረስ ነው የሚቀበለው ማለት ነው። ዋን ዌይ 9 ድረስ ማለት ነው። ሶ ዳት ሚንስ አንድሮይድ 18ን የመቀበል ፕሮባቢሊቲ የለውም፣ ጭራሽ አይቀበልም ተብሎ ይጠበቃል ማለት ነው። ስለዚህ ኤስ23 አልትራ እና ኤስ23 ሲሪስ ያላችሁ ሰዎች እስከ ዋን ዌይ 9.0 ድረስ ብቻ ነው አፕዴት ማድረግ የምትችሉት። ሞሮቨር የረጅም ጊዜ አፕዴት መቀበል እንዲቀበልላችሁ ከፈለጋችሁ ስልካችሁን አንድ ስቴፕ ወይም ሁለት ስቴፕ ከፍ ማድረግ አለባችሁ። ኤስ24 ሲሪስ መያዝ አለባችሁ ማለት ነው። በጣም ነው ማለት ነው። አንድሮይድ 18 አይቀበልም። ኤስ24 ከያዛችሁ ግን ለ7 ዓመታት ስለሆነ አፕዴት የሚያደርገው እስከ 2032 አካባቢ እስከ 2032 31 ድረስ አፕዴት ማድረግ ትችላላችሁ ማለት ነው። ያው አዝናለሁ። እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ያላችሁን ሐሳብና አስተያየት ፎሎ ያደረጋችሁ መጫችሁ